ጳውሎስ እኔ በየቀኑ ሞታለሁ የሚለውን ቃል ሰው እንዴት ነው በየቀኑ የሚሞተው? አሁን ለምሳሌ እንትና የታለ ወይም እንትና የታለሽ ከተባለ እየሞተች ነው ይባላል እንዴ? እየሞተ ነው። በየቀኑ ሰው እንዴት ነው የሚሞተው? ሞት ፕሮሰስ ነው ወይ? እና ለካ እግዚአብሔርን መምሰል በየዕለቱ መሞት በሚባል ፕሮሰስ ውስጥ ነው ያንን መልክ የምንጎናጸፈው። ለካ በየዕለቱ እየሞትኩ ነው። በየዕለቱ ዛሬ ከትዕቢት ሞታለሁ፣ ወደ እግዚአብሔር ቃል ከተጠጋው ከትዕቢት ሞታለሁ፣ ነገ ከውሸት ሞታለሁ፣ ተስፋ አደርጋለሁ፣ ደግሞ እያመንኩኝ ነው። ስለዚህ ምን የሚለውን ቃል ዛሬ በቃ እንዳመንኩት ታውቃላችሁ። ወልድን ልመስል ተወስኖብኛል። በቃ እግዚአብሔር ደግሞ ወስኛለሁ። ምንድን ነው የወሰነው ካላችሁ፣ አስቱ ወልድን እንድትመስይ ተወስኖብሻል። በቃ ኖሚኔት ተደርጊያለሁ ማለት ነው። ከዚህ ቃል አላመልጥም። ለምን ሰማይና ምድርን ቢያልፍ ይሻላል ብሏል ቃሌ ከሚያልፍ። ስለዚህ በብዙ ወንድሞች መካከል በኩር ያደረገው እግዚአብሔርን ደስ ያሰኘው በእኔም ደግሞ ደስ ይሰኛል። የተናገረውን ቃል አምነዋለሁ። በቃ ወደዚህ ቃል ልምጣ እንጂ በየቀኑ እየመጣው እየዳንኩ የሆነ ቀን በቃ ቁልጭ ወልድን ቁልጭ ወስኗል። የሆነ ቀን ላይ እቺ ልጅ ፍቅሯ እሱን ይመስላል። ጴጥሮስን እንዳሉት ንግግሩ እሱን ይመስላል። ሲያወራ ኢየሱስን ይመስላል። ብዙ በመስማት አብሮት በመቆየት ንግግሩ መስሏል። ጴጥሮስ አላቀውም እኮ እያለ ነው። እኔ እሱን አላቀውም እየተራገመ ይላል እኮ በቃ አላቀውም እኔ እያለ ግን ንግግር እሱን ይመስላል። ያፋጣጣሉ ምን በቃ የሆነ ካፉ የሚያወጣው ቃል አይደለም እንዴት እንደሆነ ንግግሩ እሱን ይመስላል የሚለው ቃል ራሱ መቼም እና እንደዚህ ነው የሚሆንልን። ለኛም አንድ ቀን ይቆርጠዋል። ትዕግስት ያጣ ማንነትን አንድ ቀን ይቆርጠዋል። ትዕቢትን አንድ ቀን ይቆርጠዋል በትህትና በቃና አይድከመን ነው የኔ አማርኛ። የዛሬው አማርኛ ወደ ቃሉ ለመምጣት እንዳይደክማችሁ